ሰላም ጤና ይስጥልን። በመጀመሪያ የእግዚአብሔር ፍቅር፣ ሰላም፣ እርዳታ ከሁላችን ጋር ይሁን እያልኩ የአማርኛ ቋንቋ ፊደላትን መጻፍና ማንበብ ለማይችሉ ይዘን ብቅ ብለናል። እየተማሩም ይገኛሉ ማለት ነው። እናንተም ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያደረጋችሁ ተከታተሉ እላለሁ። ወይም በውስጥ መስመር መማር ለምትፈልጉ ታች ላይ በምናስቀምጥላችሁ ስልክ ቁጥሮች በማንኛውም ሶሻል ሚዲያ መደወል ትችላላችሁ። ማለትም ኢሞ፣ ዋትስአፕ፣ ቴሌግራም ሊሆን ይችላል። ደውሉ፣ እንማማር እላለሁ። ከዚህ በመቀጠል የዕለቱ ትምህርታችን የሚሆነው የአማርኛ ፊደላት አጻጻፍና ምንባብ ክፍል 4 ከቸ እስከ ኘ ይሆናል። በጥሞና ተከታተሉን። እሺ፣ የመጀመሪያው የሚሆነው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እያንዳንዱ ቤተሰብ ወይም እያንዳንዱ ፊደላት 7 ቤተሰብ ይኖረዋል ማለት ነው። ስለዚህ ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ ይሆናል ማለት ነው። ያው ከቀኝ ወደ ግራና ከግራ ወደ ቀኝ ስናነባቸው ማለት ነው። እናንተም ከፈጠንኩባችሁ እያስቆማችሁ ማየት ትችላላችሁ፣ ማዳመጥ ትችላላችሁ ማለት ነው። እሺ፣ ቀጣዩ የሚሆነው ሀ። እቺ ደግሞ ሶስተኛዋ ሀ ናት። የመጀመሪያዋ ሀሊታ ሀ ነበረች አይደል? ሁለተኛ ሀመሮ ሀ፣ ሶስተኛ ደግሞ ወይም ይቺ ብዙሃኗ ሀ ትባላለች ማለት ነው። ብዙሃኗ ሀ። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ይሆናል ማለት ነው። ልክ እንደ መጀመሪያዎቹ ሁለት ሃዎቹ ተመሳሳይ ነው ማለት ነው። ድምጻቸው ተመሳሳይ ነው። ስንጽፍ ወይም ቃላት ስንመሰርት ወይም በአረፍተ ነገር ሲገቡ ሊለያዩ ይችላሉ እንጂ ድምጻቸው ተመሳሳይ ነው ማለት ነው። እሺ፣ በሶስተኛነት ደረጃ የምናገኛት ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እሺ፣ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። ስለዚህ ያው እንደዚህ ያዞርኩት አንዴ ከግራ ወደ ቀኝ አንዴ ከቀኝ ወደ ግራ ስለማነበው ነው ማለት ነው። ስለዚህ በአራተኝነት ደረጃ የምናገኛት ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ ይሆናል ማለት ነው። ስለዚህ ከቀኝ ወደ ግራ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኜ ይሆናል ማለት ነው። ስለዚህ ዛሬ ማን አየን? ቸን፣ ሀ፣ ነን፣ ኘን አየን ማለት ነው። ስለዚህ በሁለተኝነት የምናገኛቸው ማን ናቸው?
ቹ ሁ ኑ ኙ። ሶስተኛ ቺ ሂ ኒ ኚ ይሆናል ማለት ነው። እሺ በአራተኝነት ቻ ሃ ና ኛ ቼ ሄ ኔ ኜ ይሆናል ማለት ነው። እሺ ች ህ ን ኚ በመጨረሻ የምናገኛቸው ቾ ሆ ኖ ኞ ይሆናል ማለት ነው። እሺ ቤተሰብ ዛሬ ያየናቸው ክፍል አራቱ ሆሄያት እነዚህን ይመስላሉ። ያው በድጋሚ ቻናላችን ሰብስክራይብ አድርጉ፣ ቪዲዮውን ላይክ፣ ሼር፣ ኮሜንት አድርጉ ማለት ነው። እሺ ቤተሰብ ይህንን ይመስላል። ቀጣይ በሌላ ክላስ እስክንገናኝ ደህና ሁኑ። ቸር ይግጠመን።